እናንተ ባለፈው የሸማኔ ዶክመንተሪ ፊልም ምርቃት ላይ ይዣችሁ ሄጄ ነበር አይደል? አሁን ደግሞ ዶክመንተሪው የታየ የፓናል ዲስከሽን አለን። ስለዚህ ወደዛ ይዣችሁ ልሄድ ነው። ያው ፓናሊስት ነኝ በአሁኑ። እዚህ ጋር ጓደኛዬን አገኘኋት፣ እሷን ሰላም አልኩኝ። ፎርሙ ላይ ስም ፊርማ ምናምን እሱን እናደርጋለን። በተጨማሪ ሰላምታው ቀጥሏል። እንደና መጣሽ ተብያለሁ። ያሳየኝ ነበረ በመንገዴ ላይ ማንም ባገኝ ጥሩ ነው። የመርሳ ሚዲያ ፋውንደር አቶ ሄኖክ ፈንቲን ሰላምታችንን ተለዋውጠን እንኳን ደህና መጣሽ ተብዬ ወደ ውስጥ እየገባሁኝ ነው ያለሁትኝ። ፓናል ዲስከሽን ላይ ያው ስትገቡ ደስ የሚለው ፓርት የሚያስፈልጓችሁ ነገሮች ቅድሚያ ይሰጣቸዋል። ኖትቡክ ተሰጥቶኛል። ወደ ውስጥ እየገባሁኝ ነው። ፓናል ዲስከሽኑ ሚዲያ ሊትሬሲ እና ኢምፓወርመንት ላይ ፎከስ ያደረገ ነው የሚሆነው። ሸማኔ ዶክመንተሪ ከታየ በኋላ ያው የሃይ ስኩል ተማሪዎች፣ አስተማሪዎች እንዲሁም ተጋባዥ እንግዶች የሚገኙበት ፓናል ዲስከሽን ነው የሚሆነው። አብረውንም ደግሞ ፓናሊስት የሚሆኑት የሚገራርሙ ሴቶችም ደግሞ እነማን እንደሆኑ አስተዋውቃቸዋለሁ። ባይገርማችሁ ማርች 8 አልፏል አይደለም? ግን ማርች አላለቀም አይደል? በሴቶች ወር የሴቶች ቀንን ደግመነዋል እላቸዋለሁ። እንዳለ ፓናሊስቶች ሴቶች ነበር። ያው ከዚህ በኋላ ያለውን ቪዲዮን የሪካርድ ለማድረግ ስላልተመቸኝ በፎቶ ነው ማሳያችሁ ቪው ምን እንደሚመስል። ከዛ በተጨማሪም ደግሞ የመክፈቻ ንግግር ተደርጎም ስለነበረ እሱን ተጋባዥ እንግዶች። ከዛ የኛ ሰዓት ደረሰ። እዚህ ጋር የምታዩት ሮቢ ትባላል። የሚዲያ ሊትሬሲ ፕሮፌሽናል ናት። የክሪቲካል ቲንኪንግ እና ሪስፖንሲብል የሆነ ሶሻል ሚዲያ አጠቃቀማችን ምን መሆን አለበት፣ ምን ይመስላል የሚለውን ሰፋ ያለ ማብራሪያ እየሰጠችን ነበር። ቀጣዩ ደግሞ አለም የአእምሮ ኢንቨስትመንት መስራች እንደዚሁም ደግሞ የቋለም ፖድካስት አዘጋጅ፣ በተጨማሪም ደግሞ ልክ እንደኔ የአዲስ አበባ የመርሳ ሚዲያ ኢንፎርሜሽን ኤንድ ኢንቴግሪቲ አምባሳደር ስትሆን እሷም ልምዳን እያካፈለች ለተጠየቀቻቸው ጥያቄዎች ምላሽ እየሰጠች ነበር። ታዲያ አንቺ ተራትሉ ወይል እንግዲህ ራሴን በድጋሚ ላስተዋውቃችሁ። ቃል ኪዳን ዘውዱ እባላለሁኝ። ከፍሪላንስ ዲጂታል ማርኬቲንግ ላይ አለሁኝ። ተጨማሪም ደግሞ በመርሳ ሚዲያ አማካኝነት አዲስ አበባ ላለው የኢንፎርሜሽን ኢንቴግሪቲ አምባሳደር ነኝ። ከአጠገቤ ደግሞ ያለችው በጣም ታዋቂዋ ፋሽን ዲዛይነር ፍቅርተ አዲስ የፍቅር ዲዛይን መስራችና ባለቤት ናት። እሷም ስለ ስቶሪ ቴሊንግ ጠየቀቻችሁ ጥያቄዎች ማብራሪያ ስትሰጥ የነበረች ናት። ስላገኘኋት በጣም ደስ ብሎኛል። ብዙ ጥያቄና መልሶች ነበሩ። እኛም ሀሳባችንን አጋርተናል። ጥሩ ቆይታ ነበረን። ላንች ብሬክ ደርሶ ያው እንግዲህ እንብላ አላልኳችሁም። ባይ